والله 24 ሰዓት ምን ለፋላት ዱንያ ጨርቃችንን ጥለን ማለት ነው ምናብድላት ዱንያ የደቂቃ ሞት ናት የሚበቃት የሰከንድ ሞት ነው የሚበቃት መቼ እንደምንሞት እንደማናውቅ ስለዚህ 1 ሰዓት 2 ሰዓት ቀድመን ጁምዓ ሰላት ማለት ነው መስጂድ ገብተን መገኘታችን የከሰርነ እንዳይመስለን ብዙ ነገር ውጪ አመለጠን እንዳይመስለን والله لا الله بسطنو ነገር ሁላ ካወቅንበት አትራፊነን والله ግን ካወቅንበት اذا ايها الاخوان እናንተ ለመቆጣት አይደለም ለራሴ ወደው ለናንተም ስለምወድ ያخራ ጉዳይ ቀላል አይደለም አንዳንዴ ሰው ሲነጋ አላህ ገፉር ረሂም ይሆነ ምን ያስጨንቁናል መስጂድ አላህ ገፉር ረሂም እንደሆነ ሁላ እኮ አላህ ሸዲዱል ኢቃብም ነው ሙእመን መኖር ያለበት ማለት ነው በፍራቻም በክጀላም ነው ለዛም አላህ Subhanahu Wa Ta'ala ስለ ብዙ ነብያት ማለት ነው በሱረቱል አንቢያ ከተናገረ በኋላ ምን አለ ምንድነው ያለው يعبدوننا رغبا ورهبا وكانوا لنا خاشعين እነዚህ የተናገርናቸው ነብያት እኛንም የሚከጅሉ ለእኛንም የሚፈሩ ከዛም በተጨማሪ ለኛም የተናነሱ ሆነው እኔን ይገዙኝ ይላል አላህ Subhanahu Wa Ta'ala ሁሌ የአላህ ረህመት ብቻ ሰፊ መስሎ ናም ሰፊ ነው ያ ብቻ ሊያታልለን አይገባም